ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ኑ እስቲ ዛሬ አግዙኝ አብረን እናጽዳ። ዛሬ ቀጥታ ወደ ፎቅ ነበረ ተረኛ ዛሬ የማጸዳው ማለት ነው። እና ፎቅ ነው የወጣው ከእንቅልፌ ተነስቼ ቀጥታ እኛ ቤት ቅዳሜ በጣም ነው ስራ የሚበዛው። ምክንያቱም ደግሞ ጀማዎች ምናምን ይሰበሰባሉ፣ ቤተሰብ ምናምን ከነ ልጆች ናቸው ከነ ልጅ ልጆቻቸው ምናምን ታውቃላችሁ መቼም አብዛኛዎቹ መዳም ቤት የምትሰሩት ብዛታቸው እንደዚህ ሲሰባሰቡ ታውቃላችሁ። እና በቃ ልጆቻቸው ደግሞ በቃ ከተሰበሰቡ እንትን የለም ምንም ስርዓት የላቸውም። ማለትም በቃ ሁሉንም ነገር ማቆሸሽ ነው። ያዛም ይጥላሉ ምናምን ነገሮች ማለት ነው። እነሱ ካልተቆጧቸው ደግሞ ጭራሽ ነው የሚያዝረከርኩት። እና እነሱም ፎቅ ላይ እንትን ብለው ነበረ፣ አዝረክርከውት ነበረ ትንሽ እና ማታ አምሽቶ ምናምን በቃ ቅዳሜ ሊነጋብን ሲል ነው ምንተኛው ማለት ራሱ ይቻላል አንዳንዴ። እና አግማምቶት ነበረ። አሁን እሱም ወደ ማጽዳት አልጨርሽም ብዬ አስቤ ነበር ማለት በደንብ ነው ማጽዳት የፈለኩት። ግድ ነው ቅዳሜ ከመጡ በኋላ እነሱ ሲሄዱ ጠዋት ላይ በቃ በደንብ ካልተጸዳ አይሆንም። ያ የሚበሉት ጣፋጩን ምናምን ሶፋው ላይ በጣም ነው የሚያዝረከረኩት ማለት ነው። እና በደንብ ጊዜ ሰጥታችሁ ምናምን ጊዜ ተሰጥቶ ካልተጸዳ በስተቀረ እንትን አያስቀምጥም። እና ለማንኛውም አሁን እናጸዳለን፣ አብራችሁን አጽዱ ውዶቼ። ደግሞ ከተመቻችሁ ከፈለጋችሁ አላስጨንቃችሁም፣ ከፈለጋችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ቪዲዮዬንም እስከ መጨረሻው ይውልኝ ሀባይቢ። እና በቃ እዚህ ጋር እየጠረኩ ነው። ምንጣፉም ግድ መነሳት አለበት። ደስ የሚለው ምንጣፉ ስስ ነው፣ አይከብድም፣ እንደሌላው አይደለም። ሌላው በጣም ለማንሳት አዛ የሚሆን እንትን አለ። ግን ይሄ ቦታ አብዛኛውን ጊዜ ሰው የሚቀመጥበት አይደለም። እንደምታዩት ልብሶች ምናምን የምንተኩስበት ክፍል ነው። ያው እንደ ሳሎን ነገር ነው። ግን እነሱ ስለማይቀመጡበት ምናምን ነገር ብዙ እንትን አይልም። ልጆቹ መጥተው ካላቆሸሹት ከሶፋው ላይ ምናምን ካልቀባቡ በስተቀረ ብዙ የሚቆሽሽ ቦታ አይደለም። ግን ያው በሳምንት ቅዳሜ ግድ ነው በቃ ነፍሱ እስኪወጣ ነው የሚያቆሽሹት ማለት ነው። ደስ ብሏቸው ነው የሚያቆሽሹት። እና እሁድ በቃ ቀጥታ ወደዚህኛው ነው ይሄኛው ክፍል ነው የምመጣው ማለት ነው። ብቻ እንደዛ ነው። አሁን ሶፋን ራሱ እየወለወልኩ ነው ቸኮሌቱ ምናምን እንዲለቅልኝ። እዚህ ጋር ማለት ነው ጋይዝ፣ እኛ ቤት ከዚህ በፊት እንደነገርኳችሁ ስልክ ቪዲዮ ምናምን መስራት አይፈቀድም። ስልክ ቢሰጠንም እንደዚህ ቤታቸውን ምናምን ነገር እንድንቀርጽ አበደን ነው የማይፈልጉት ማለት ነው። ደስተኛ አይደሉም። በቃ ምንም ነው ደስ የማይላቸው። ስልክ ራሱ ከዚህ በፊት ነግጠውን ምናምን እኔ በቃ በጉልበት ተጣልተን ታውቃላችሁ። በቃ እዚህ ያለው ነገር ደስ አይልም። በቃ እንዴት ውሻ እንደሚያረጉ ምናምን ነገር እና በቃ በጉልበታችን ነው እኛ የተቀበልነው። ሰራተኛም ብዛት አለን፣ 5 ሆነን ነው የምንሰራው እና በጉልበት ነው የተቀበልናቸው የምር ማለት ነው። ዋይፋይ እንወስዳለን ምናምን ብለው ከዛ ግን ተለማመድን። በቃ እየተለማመድን ምናምን ተውን ማለት ነው። እንደዛም ሆነው ግን ደስተኛ አይደሉም። አሁንም ቪዲዮ ምናምን ካዩ እንትን ይላሉ፣ ይዘጋሉ ወይ ደግሞ ሰዓት ይነጥቃሉ። በሰዓት ይሞሉታል ስልካችንም ማለት ነው። በጣም ሲስተማቸው ግን አረ ቢስሚላ ሰዓት ይሞሉታል ስልካችንን። እና እዚህ የምናየውን ምናምን ነገር እዛ ያያሉ እና ከፈለጉ ያበሩታል፣ ከፈለጉ ያጠፉታል። እንደዚህም ደግሞ ያደርጉታል ማለት በቃ የማያደርጉት ነገር የለም። ብቻ ከባድ ነው። እና ምን ልላችሁ ፈልጌ ነው፣ እዛች እያጸደው መጣችብኝ ልጅቷ ማለት ነው። በጣም ነው የደነገጥኩት ወላሂ። በጣም ቆዳይም ነው የተገፈፈው። ደስ የሚለው ስላለበሰች ምናምን ወደ ውጭ አልወጣችም። እዛው በሯ ላይ ቆማ ነበረ። ቁርስ እፈልጋለሁ ቁርስ ሰሪልኝ ምናምን አለችኝ። ለሷ ወርጄ ሰርቼ ምናምን የተመለስኩትኝ እና በቃ እስካሁን ድረስ ልቤ እየመጣው ነው፣ እያለከለኩ ነው የሰራሁት ማለት ነው። የሰው ሀገር ግን በቃ ምንም አታመጣም። ግን ያው በትንሽ ነገር ከመጣላት ይሻላል አንገት ደፍቶ መስራት።
በዛ ነው። በዛ ላይ ስልኬም እንዲዘጋብኝ አልፈልግም። እኔ በጣም ብዙ ነገር ነው የምሰራበት በስልኬ። በጣም የምማረው በስልኬ ነው። ቁርአን ምናምን ብዙ ነገር ነው በስልኬ የምሰራው እና በቃ ሰዓት ገደብ የለኝም። እኔ ሌሊቱ ሙሉ ማለት ነው ሌሊቱ ሙሉ ነው እኔ ከዚህ ወደዛ እየተሽከረከርኩ እንትን የምለው ማለት ነው። የምማረው ብዙ አይነት ትምህርት ስላለኝ ማለት ነው። እና ተዘጋ ስልኬ ተቆለፈ ማለት በቃ እኔ እብድም ጅልም ነው ሙሉ እብድም ጅልም። ከዛ እንደምንም ብዬ አንገቴን ደፍቼ ነው የምሰራው ማለት ነው ለስልኬ እንዳልቀማ። እንደዛም ሆኖ ግን ድፍረት አይደለም። እቀርጻለሁ ቪዲዮም በየቤታቸው እየገባው ነው የምቀርጸው። ያዩት ቀን እንግዲህ አስቡት፣ ነፍሴን 7ኛው ሰማይ ላይ ነው የሚልኩልኝ። ቢሆንም መድፈር ነው፣ ምን ይመጣል? ደፋር ካልተሆነ አይዘለቅም። እና ወሬ አበዛውባችሁ መሰለኝ። እና እዚህ ጋር ደግሞ እንትን ብዬ ነው ወልውዬ ምንድነው ይሄ ሶፋውን ምናምን ጨረስኩኝ። እንደምንም ብዬ ለጣጥፎበት ነበር ይሄ ጣፋጩን ምናምን ነገር፣ እሱን ወልውዬ ጨረስኩኝ። ከዛ እየጠረኩ ነው አሁን ደረጃ። ሰው ደረጃ መውጣት ሞራዱ ያከሰዋል። እኔን ግን ተስማምቶኛል። ጭራሽ እየወፈረኝ ነው መሰለኝ ስወጣ ስወርድ ማለት ነው። ግን አዛ ነው ብስሚላ ትንፋሽ ነው የሚያጥረኝ። ይደክማል። ደረጃ ሰው ይከሳል። ምን ይላል? ጓደኞቼ ይከሳሉ። አሁን እንትን ደረጃ ሲወጡ ሲወርዱ ምናምን እንጃ። እዚህ ቤት ብዙ እንትን የለም። እኔን ግን አፋፍቶኛል፣ ጭራሽ ተመችቶኛል ማለት ነው ደረጃ መውጣት መውረዱ። ግን አያምርም? ቤታችን አያምርም? በጣም ነው የሚያምረው ቤታችን። ብዙም እንደዚህ እንትን የሀብታም ቤት ምናምን የሚባል አይደለም፣ ግን በቃ ጽድት ያለች ናት። እዚህ ጋር ሞልወል ብቻ ነው የቀረኝ። ወልወል እናረጋታለን። እዚህ አረብ ሀገር ውስጥ ደስ የሚለው ነገር ማለት ነው ግን እውነት የመዳም ቅመሞች እንደነሱ መዝረክረክ፣ እንደ ልጆቻቸው መዝረክረክ። ለራሳቸው ጎበዞች ናቸው። በእርግጥ ጽዳት ላይ ምናምን ለራሳቸው ጎበዞች ናቸው። በጣም ነው ማደንቃቸው ማለት ነው። ያኔ ሲለብሱ ምናምን ያስደስቱኛል፣ የግል ንጽህና ላይ ማለት ነው። ግን ሌላ ምናልባት ወይ እኔ ያለሁበት ቤት ብቻ ሊሆን ይችላል። አብዛኛው ሰው አረ ይዝረከረካሉ ምናምን የሚልም አለ። ግን እኔ ያለሁበት ቤት ምርጥ ናቸው። የግል ንጽህና ላይ ምናምን እንደዚህ ጎበዞች ናቸው በጣም። ግን በቃ ልጆቻቸው ምናምን ለቤት ያላቸው ነገር ምንም በቃ ግድ ነው የማይሰጣቸው። አብዛኛው ቤት እኔ አይቻለሁ ሰርቻለሁ፣ ግን ምንም ነው ግድ የማይሰጣቸው። ዝርክርክ ምናምን ነው የሚያደርጉት በቃ። እንደገና ደግሞ የአጸዳድ ስልታቸው እነሱ ስለማያጸዱት ነው መሰለኝ። በቃ እንደ ሰው ልጅ የሚደክም አይመስላቸውም መሰለኝ። በቃ እንዴት እንደምታስፈትገኝ ምናምን ነገር የመጀመሪያው ቤት ማለት ነው። እዚህ እንደውም እንትን ነው ቀላል ነው በቃ ቀላል ነው፣ ብዙ እንትን የለም። በጣም ነው የምታስፈትገኝ ምናምን ሳስበው በቃ ግርም ይለኛል። አንዳንዴ መጥፎ ሰዎችን እንትን ብላ አይታችሁ ጥሩዎችን ካላያችሁ እነኛ መጥፎ ሰዎች መጥፎ እንደነበሩ ምናምን እንትን አትሉም፣ ያኔ አታስተውሉም። ጥሩዎች ቤት ስገቡና ነገሮችን እንትን ስትሉ ስታዩ ለካ ምን ውስጥ ነበርኩ ምናምን ብላችሁ ታስባላችሁ። እና በቃ እዚህ ቤት ገብቼና የመጀመሪያው ቤት ያየሁት ነገር ምንም በቃ ወይኔ እስከ ዛሬ ድረስ ለምን እዚህ ነው ያልመጣሁት ምናምን ነገር ብዬ እንትን ያለኝ። እና ደስ የሚለው ነገር የጽዳታቸው እንትን ማቴሪያላቸው ምናምን በቃ እንትን ስትሉ ወዲያው ነው ልቅቅ የሚያደርገው፣ ያስለቅቋል። በቃ ኦሪጂናል የሆኑ የጽዳት እንትን ናቸው ያላቸው። እንደሱም ሆኖ ግን እንደነሱ እንትን ያኔ አስተዛዘዝ እቃቸውም ጥሩ ነገር ባይሆን የምናጸዳበት ጥሩ ነገር ባይኖር በቃ በጣም ነበር የሚያደክመው። ግን ደስ የሚለው ጽድት ነው የሚያደርግላችሁ። ማቴሪያሉ ምናምን የሚያቀርቡት እቃም እንደዛ ምርጥ ነው። እና እዚጋ ወሬ እያዳመጥኩኝ ነበር መጀመሪያ ላይ ከላይ ኮሽ እያለ መጡ አልመጡ ሰቀቀን። ስልኬን እየሮጥኩ ለመደበቅ እኮ ነው።
ግን አልመጡም። እነሱ የራሴው ጓደኛ ናት የምታንኳኳ ከላይ ማለት ነው። በቃ ይኸው አሁን እየጨረስኩ ነው። ደረጃችን ምናምን እንወለውላለን። እጣናችንን አጫጭሰን እና እጣናችንን ምናምን እናጫጭሳለን። ከዛ እንጨርሳለን ማለት ነው በቃ እና እንደውም ቆራርጮ ምናምን ነው ለእናንተ ያቀረብኩላችሁ። ያው ሁሉም ነገር ሚዲያ ላይ አይወጣም እንጂ አዛ ነበረ። በቃ እሑድ ጽዳት በጣም ነው የሚከብዱ ፎቅ ላይ ያለው ማለት ነው። አሁን ደግሞ ወቅቱ ሰመርም ስለሆነ ፀሐይ ምናምን ስለሆነ ወደ ውጭ አይወጡም እና ልጆቹ እዚሁ ነው የሚቀመጡት። ስለዚህ በቃ እሱን አንድ በአንድ ፍትክ እያደረግን ምናምን እያደረግኩ ካልሆነ በስተቀር አይቻልም። አንዳንዴ ውጭ ላይ ቅዝቃዜ ሲኖር ማለት ነው በክረምት ምንም አረ አይቆሽሽም እንዴ ብለን ነው ራሱ ቤቱን እንትን የምንለው ማለት ነው። ማጽዳት ራሱ አንዳንዴ ይናፍቀናል። ምክንያቱም እንትን አይሉም፣ አይወጡም፣ አይቀመጡም። በቃ ከመኝታ ክፍላቸው ይወጣሉ። ከተመገቡ በኋላ ውጭ ላይ ነው ሁሉ ነገራቸው ውጭ ስለሆነ በቃ ቤቱ ምናምን ጽድት እንዳለ ነው የሚቀመጠው። ጽድት ውጭውን ብቻ ነው እንትን የምናደርገው ማለት ነው፣ ክሊን የምናደርገው። እና በቃ ሰመር ሲሆን ትንሽ ከባድ ነው። አንደኛ ልብስ ምናምን ይበዛል። የሰመር ወቅት ሲሆን ተዓዛ ነው። ለማንኛውም እዚህ ጋር ጨረስኩኝ። እጣኔም ቦለለለለለ እያረኩ ነው። ታጠኑ አያምርም? ያምራል። ያው የምተኩስበት ቦታ ምናምን ያቸው አብዛኛው እቃ ቢቀመጠው እዚህ ነው። ያው ብዙ እነሱም ስለማይቀመጡ ምናምን ከስቶር የተረፈ እንትኖች እዚህ ነው የሚቀመጡት፣ ዙርያዎች ምናምን። እና በቃ ጨርሰናል ጋይስ። ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። አታምርም? ወይኔ የኔ ማር አንቺን የመሰለች ቆንጆ እዚህ መዳም ቤት ስትሰራ ኡፍ! የኔ ውድ ስታሳዝን እኮ። እወድሻለሁ የኔ ማር። ይኸው ውጪ ላይ ያለውን ድባብ አያችሁት? ክረምት ሲሆን እዛ ጋር ነው የሚቀመጡት። ያንን ጠራረግና በጣም ነው የሚያምረው። ለማንኛውም ጋይስ እወዳችኋለሁ። ላይክ ማድረጋችሁን አትርሱ። ሰብስክራይብ ማድረጋችሁን አትርሱ። ባይ